በቅርቡ ሀዱሽ ቅባቱ ያው ከተጠረጠረበትና ከተፈረደበት ወንጀል ጋር ተይዞ ወደ ኢትዮጵያ ዲፖርት መደረጉ ይታወቃል። ኢትዮጵያ ከሄደ በኋላ ታዲያ አንድ ሚዲያ ላይ ቀርቦ የዩኬን መንግስት ማለት ነው እንደሚወቅስ ተናግሯል። በእርግጥ እሱ እንዳለው የዩኬ መንግስት ከፍርድ ሂደቱ ጋር በተያያዘ መድሎ አድርጎበት ነበረ ወይ? ከዚሁ ጋር ተያይዞ የግለሰብ አስተያየትን ከፍርድ ቤት ውሳኔ ጋር ሲያወዳድሩ ህዝቡ ምን ማስተዋል ሊኖረው ይገባል? መልካም እንግዲህ ከሀበሻ ኮሚኒቲ ጋር በቅርበት ከመስራት ያኳያ እንዲሁም ደግሞ ያሉትን ችግሮችን አብዛኞቹን እረዳቸዋለሁ ብዬ አስባለሁ። ወንድማችን ሀዱሽ እንኳን ለሀገር አበቃ ማለት ፈልጋለሁ። መጀመሪያ እንኳን በሰላም ገባ ወደ ሀገሩን። ከዛ ግን የዩኬ መንግስትንና ፍርድ ቤቱን የወቀሰበትን ጉዳይ እና የአጠቃላይ የስርዓቱን ሲስተሙን እንዲሁም ደግሞ የፍርድ ሂደቱን የእስር ቤት አያያዙን የወቀሰበትን ቪዲዮ ያንን ቪዲዮን ማየት ያለው። ስለዚህ አንድ ወንጀል ፈጽሞ በፍርድ ቤት ጥፋተኛ የተባለ ወንጀለኛ ከሀገር ከተባረረ በኋላ የተለያዩ ነገሮችን ቢያቀርብ ራሱን የስብዕና ግንባታ ከማድረግ ውጪ በፍትህ ስርዓቱ ላይ የሚቀይረው ነገር የለም። ይሄ ሰውዬ ጥፋተኛ ተብሎ በፍርድ ቤት ጥፋተኛ ነህ፣ ወንጀለኛ ነህ ተብሎ ቅጣቱን አግኝቶ ዲፖርት ተደርጓል። ስርዓቱን የመንቤቢ ካየናቸው ዶክሜንቶችን በሙሉ ኢንተርኔት ላይ ተለቀዋል። እኛም እዚህ ላይ ኮሜንት ማስቀመጥ እንችላለን። ነገሮችን ሙሉ ሰው እየገባ እንዲያነባቸውም ፐብሊክ ኦፕን ስለሆኑ ቢያያቸው በጣም ይመከራል። ግን ደግሞ እኔ አልተሳሳቱም ወይም ደግሞ በትክክል ፍርድ ተዛብቶበታል ብዬ አላስብም። ከነዚህ ነጥቦችን ከተነሳው የመጀመሪያው ፍርድ ቤቱ ሰነድ ግልጽነት አለው። እያንዳንዱን ዳኛ ምን አለ፣ ምስክር ምን አለ፣ ተጎጂ ቪዋን ምን አለች፣ ቪቱ ምን አለች፣ እያንዳንዳቸው ምስክሮች ምን ብለው ተናገሩ፣ የሲሲቲቪ ካሜራ የነበረውን ጠበቃውን መስቀለኛ ጥያቄ የጠየቀችበትን እሱ ትግርኛ አስተርጓሚ የቀረበበትን እጅ ከፈንጅ የተያዙ ቪዲዮዎችን በሙሉ ታይተው ነው ውሳኔ የተሰጠው። ይህንን ደግሞ አብዛኞቹ በሚባል ደረጃ ፐብሊክሊ ኢንተርኔት ላይ እናገኛቸዋለን። ከነሱ የፍርድ ቤቱ ሰነድ ግልጽነት፣ የፍርድ ቤቱ ውሳኔ ዳኛው ለአቶ ቅባቱ የሚጠቅሙ በርካታ ነጥቦችን አንስተዋል። ለምሳሌ ቀድሞ የወንጀል ሪከርድ የሌለው ሰው መሆኑን፣ ማቅለያዎቹ፣ ዲኤንኤ ማስረጃዎችን ያለመገኘቱን። ሁለተኛ ይሄ የሚያሳየው ፍርድ ቤቱን እሱን ለመጉዳት ሆን ብሎ እንደተነሳ ሳይሆን እንዲያውም ሀዱሽ ቅባቱ ወይም ሀዱሽ ገብረስላሴ ቅባቱን መጉዳት ቢፈልጉ ኑሮ ይህንን የመሰለ ነገሮችን ያስቀምጣሉ ብዬ አላምንም። ሁለተኛ የግል ጥቅምና የፍርድ ቤት ገለልተኝነትን በተመለከተ ጥፋተኛ ተብሎ ኦልሬዲ ተፈርዶበታል። ይግባኝ ማለት የሚችልበትን እድልም ነበረው። ያን እድል ሳይጠቀምበት ነው ያለፈው። ስለዚህ አሁን ይግባኝ ነፃነቱን ማረጋገጥ ከተፈለገ በይግባኝ መርህ ተከትሎ መሄድ እንጂ በቴሌቪዥን ጣቢያ፣ በሬዲዮ ጣቢያ ወይም ደግሞ ሶሻል ሚዲያ ላይ የወጣ ነገሮችን ማድረግ አይደለም። ስለዚህ የሱ የፍርድ ቤት ሂደት እና ሰነዶችን ግልጽ መሆናቸውን ኢንክሉዲንግ የዲኤንኤ ምርመራ የለም አልተገኘም መባሉን፣ እሱ በጥሩ አያያዝ መገኘቱን፣ እሱ አለመደብደቡን እና ሌሎች ነገሮችን ካነሳናቸው በጥሩ አያያዝ የነበረ ግለሰብ እንጂ የዚህ ሀገር መንግስት ሆን ብሎ እሱን ለማጥቃት ያደረገው ሙከራ እንዳልሆነ ያሳያል። ስለዚህ ሀዱሽ ይህንን ቢልም እኛ ግን ልናውቀው የሚገባን ነገር ምንድነው? ህዝቡ በቃ ሊገነዘበው የሚገባ የዩኬ መንግስት በዳኛዎች ውሳኔ ላይ ጣልቃ እንደማይገባ ነው። አሁን እሱ እንዳለው ዳኛው እንደዚህ ብሎ የህዝቡን ጫና እያሳደረብኝ ነው ምናምን። እንደዛማ ቢሆን ለምን 14 ዓመት 15 ዓመት አልተፈረደለትም? ግን እነሱ ጣልቃ እንደማይገቡ ህዝቡ ጣልቃ እንደማይገባ የታየበትን ሲፒኤስ አቃቤ ህግም ክሱን በመመሰረቱ ጉዳይ ላይ ምንም ያቀረበው መከራከሪያም አላቀረበም። ሀዱሽን አብዛኞቹ ያመነበትን ነገሮች አሉ፣ ያላመነባቸው ነጥቦች አሉ። ለምሳሌ እኔ ያልነካኋቸውም ከነሱ ጋር አልተገናኘሁም፣ ግን ደግሞ ማስረጃዎችን እሱን አያግዙም። ስለዚህ ፍትህ ተጎድሎበታል ብዬ አላስብም። ግን ሊያስተምረን የሚገባ ነገር ምንድነው? ከተጠያቂነት ነፃ መውጣት፣ በቴሌቪዥን በመናገር ከተጠያቂነት ነፃ መውጣት እንደማንችል ነው። ይህንን ሰውዬ ለወደፊትም ወደዚህ መምጣት እንደማይችል
ዲፖርት ተደርጓል። ወጣቶችን ማስተማሪያ ሊሆን የሚገባው ግለሰብ ነው እንጂ እኔ ሰኞና ማክሰኞ ሰኞና ሰኔ ገጥመው ነው እዚህ የደረስኩኝ ማለት አልነበረበትም። አብዛኞቹን አሁን ዝርዝር ጉዳዮች የምናያቸው ነገሮች በሙሉ እሱ እንዲያውም ፍትሃዊ የነበረ ፍርድ እንደነበረ ነው የሚያሳየው። በዚህ ጉዳይ ታዲያ የዩኬ ፍርድ ቤት ከ3 ቀናት ችሎት በኋላ ሀዱሽ በ5 ወንጀሎች ጥፋተኛ ብሎ ፈርዶበታል። የፍርድ ቤት ውሳኔ ይህ የተሰጠው የፍርድ ቤት ውሳኔ ማለት ነው ምን ያህል ክብደት እንዳለው ማሳየት ይችላል? ሀዱሽ በጠበቃው አማካኝነት በፍርድ ቤቱ በጠበቃው አማካኝነት ፍርድ ቤት ላይ በመገኘት እኔ ጥፋተኛ አይደለሁም የሚል ሀሳብ አቅርቦ ነበር ካሁን በፊት። እሱ ግን ውድቅ የተደረገበት የ999 ኢመርጀንሲ በሚደወልበት ሰዓት የነበረውን ሪከርድ፣ ከሰዎቹ የተገኘውን የቪዲዮ ማስረጃ፣ ዊትነሶቹን ምስክሮችን የተናገሩትን ቃል እሱም በመሀል ኢንኮንሲስተንሲ ባቀረባቸው ምክንያት ውድቅ ተደርጎበታል። ስለዚህ አሁን የኢሚግሬሽን ውጤቱን ኦልሬዲ ታይቶ ግልጽ ሆኖ ዲፖርት እንደተደረግ ተደርጓል። አሁን ተመልሶ መጥቶ ንጹህ ነኝ ማለቱ ከዚህ ሀገር ሕግ አኳያ ምንም የሚፈይድለት ነገር አለው ብዬ አላምንም። እንዲያውም ለሁላችንም ማስተማሪያ ብሎ ራሱን ወጥቶ ከኔን ተማሩ እንደዚህ እንዳታደርጉ ቢል አይ ቲንክ ሞር ሕዝብ ሊያከብረው ሕዝብ ሊቀበለው የሚችልበት ነገር ነው ብዬ አምናለሁ። ጥያቄሽን ግን ደገሚልኝ። ምንድን ነው ያልኩት? በ5 ክሶች ነው የተወነጀለው እና ይሄ የፍርድ ቤቱ ውሳኔ የተደረገው ድርጊት ምን ያህል ከባድ እንደሆነ ማሳየት ይችላል? የስ ፍርድ ቤቱ ያለውን ክብደት አስቀምጧል። ለምሳሌ ይህንን ኬዝ በሚታይበት ሰዓት ፍርድ ቤቱ ወይም ደግሞ ሲፒኤሱ ራሱ የአቃቤ ሕጎች ቡድንን ይህንን ነገር በጣም አካብደው አይደለም ያቀረቡት። ሆን ተብሎ የተሰራ ስራ የመጀመሪያው በ7 በ8 የተደረገውን ነገሮች ሁለታቸውን ለያይተን እንያቸው። በ7 የተደረገው ሜቢ ሊደረግ ይችላል ኢንቴንሽናል አይደለም ታስቦ ታቅዶበት አይደለም የሚል ነበር የታየው። በሁለተኛው ቀን የተደረገ ግን ትናንትና እንደዛ ተደርጎ እምቢ ተብሎ ሪጀክት ተደርጎ ወይም ኖ ተብሎ እያለ በ8 ያን ነገር መድገቡ ግን ክብደት ሰጥተውታል። እዚህ ሁለታቸውን ካየናቸው ፍርድ ቤቱ ሆን ብሎ እሱን ለመጉዳት ፖሊሶቹም አቃቢ ሕጉም ዲስትሪክት ዳኛው ክሪስቶፈር ዊሊያምስም እሱን ለመጉዳት የተቀመጡ ሰዎች እንዳልሆኑ መገንዘብ ይኖርበታል። ከነዚህ ውስጥ የችሎቱን ጥራዝ ርዝማኔ ካየ ነው አንደኛውን 14 ፔጅ አለ፣ 42 ፔጅ አለ። እንዲሁም ደግሞ ኢንዲፔንደንት በሆነ መልኩ የተጻፈ 200 ምናምን ፔጆች አሉ። ስክሪፕቱ ጽሁፉ በጣም ብዙ ነው። እኛም ሪኩዌስት አድርገናል። እንግዲህ በቅርቡ ከመጣ የሚፈቅድልን ብቻ እየለቀቅን እንሄዳለን። በተጨማሪ ፍርድ ቤቱ ለ3 ቀን መደረጉ ማለት ክብደት ተሰጥቶት በጣም ያልተካበደ ለሐዱሽ በሚጠቅም መልኩ ነው ሆኗል ብዬ የማምነው እንጂ በሰራውን ባደረገውን ነገር እንዲያውም ፍርድ ቤቱ ሊያካብድ ቢፈልግ ከዚህ በላይ መሄድ ይችላል ነበር ብዬ አስባለሁ። የዳኛው ውሳኔ ተራ የህብረተሰብ ክፍሎችን ሳይሆኑ የህግ ከፍተኛ ትምህርት ያላቸው ጀጅ ናቸው የዳኙት። ስለዚህ ይሄ በፍርድ ቤቱ ጉዳይ ላይ ያቀረበውን ቅራኔ ውድቅ ያደርግበታል። ምክንያቱም በጀጅ እንጂ በማህበራዊ ወይ ደግሞ በሽማግሌዎች አይደለም የታየው ጉዳዩ። ዳኛው እንዲያውም ለኔ ጥሩ ነበሩ እያለ እንደዚህ ብለውኛል እያለ በተጨማሪ ደግሞ ዳኛዎቹ እኔን ለመጉዳት ሆን ብለው ነው ያስቀመጡት የሚልበትን ነገር ሁለቱ ይቃረናሉ። መጀመሪያ ምን ብሏል? እዛ ቃለ መጠይቅ ላይ ዳኛው እንዲያውም እኔ ጫና በዝቶብኝ ነው እንጂ አንተ እኮ ነፃ ነህ ብለውኝ ሲያበቁ፣ በተጨማሪ ደግሞ ሂደቱ ስርዓቱ ትክክል አይደለም፣ እኔ ተጎጂ ተደርጌያለሁ፣ ስርዓቱ በአጠቃላይ ፍርድ ቤቱ እኔን በድሎኛል ብሎ ማውራቱ ትክክለኛ እርስ በርሱ የሚቃረስ ነገር ነው። የ5 ክሶችን ከባድነት ካየን ክብደት የሰጠው የ14 ዓመት ልጅቷን መንካቱን፣ ጾታዊ ጥቃት መሰንዘሩን፣ እሷ ሌላኛው ሰው እንድትስም ማድረጉን፣ ህፃኑን ኦኬ ፍቅረኛሽ ከሆነ ሳሚው ያለበትን ሂደት፣ እንዲሁም ደግሞ ቢራ የመጠጣቱን አይ ቲንክ ዛሬም ከትናንት ወዲያም ይህን ነገር በምናይበት ሰዓት ያቀረብናቸው ወይም ደግሞ ያየናቸው ሜቢ ፒክቸሮችን ማስገባት ከቻልን እየጠጣ የነበረበትን ቪዲዮ ስክሪንሻት ተደርጎ ተለቋል። ስለዚህ እነዚህ ነገሮች በሙሉ ክብደት ይሰጣቸዋል። ህፃን መሳተፋቸው ወይም ደግሞ ከ14 ዓመት ልጅ ህፃን መሳተፏ ደግሞ ቅድም መጀመሪያ መግቢያችን ላይ የተናገርናቸው ነገሮች በሙሉ ተግባራዊ እንዲሆን ያደርጋል። ግለሰቡን ወደ ማረሚያ ቤት የመላክና በመቀጠልም በሆም ኦፊስ በኩል ከሀገር የመባረር ሂደትም ተራ ነገር ከሆነ
ወይም ቀላል ቢሆን ኑሮ ለሀገርና ለሕዝብ ደህንነት አስጊ ባይሆን ኑሮ ለልጆቻችን አስጊ ባይሆን ኑሮ እዚህ ሀገር የመቆየት መብት ይኖረው ነበር ብዬ አምናለሁ። ስለዚህ ወንድማችን ሀዱሽ ያለፈበትን ነገር በሙሉ ሂደቱን ተከትሎ የተደረገ ነገር እንጂ እንዲሁ ዝም ብሎ ስም ለማጥፋት ሀዱሽን ለማሳሰር ሀዱሽን ለማስቀጣት የተደረገ ነገር አይደለም። እንዲያውም የኬንን ሕዝብና ማህበረሰብ ሊያመሰግን ይገባ ነበር። አሳይለም ጠይቋል። አሳይለሙን ፕሮሰስ ላይ ነበር። ቤት ሰጥተውታል። ምግብ እያበሉት እያጠጡት ነበር። እየጠጣ እየተዝናና ነበር። በነፃነት ነበር እየተንቀሳቀሰ የነበረው። ሆቴል ነበር ያስቀመጡት። እንግዲህ በቀን ምን ያክል ለሆቴሉ እንደሚወጣ ማሰብና መረዳት ነበረበት። እንግዲህ በፈረንሳይና በሌሎች ሀገራቶች የሚመጣ ሰዎች የስደተኝነት ሂደት እንግዲህ መጽሐፉም ስደትና ክፋቱ ብሏል። በሊቢያ ባይመጣም በሊቢያ መጥቻለሁ ቢልም ሆም ኦፊስ ሪከርድ ላይ ወይም ደግሞ እዚህ ሀገር በሚታወቀው ሪከርድ በሊቢያ፣ በሱዳን፣ ከዛ ወደ ጣሊያን፣ ከዛ ወደ ፈረንሳይ፣ ከዛ እያለ ወደዚህ ቢመጣም ከዛ መጨረሻው ላይ ወደ በስዊድን በኩል ለትምህርት ነው የመጣሁት ቢልም እነዚህ ልዩነቶች በሙሉ እሱ ስህተት መሆኑን እሱ ትክክል አለመሆኑን ቁልጭ አድርገው ያሳያሉ ብዬ አምናለሁ። ስለዚህ ሀዱሽን ጥፋተኛ ተብሎ መፈረዱ ውሳኔውን ክብደት እንዳለው ያሳያል የሚል ሀሳብ ነው ያቀረበው። በፍርድ ቤቱ ሰነድ መሰረት ዳኛው የተጎጂዎችን የምስክሮችንና የተከሳሹን ቃል ካደመጡ በኋላ ውሳኔ የተሰጠው ከዛ በኋላ ነው። አንዳንድ ሰዎች ምንም ማስረጃ አልነበረም ይላሉ። በእርግጥ የዩኬ ፍርድ ቤት ያለ ማስረጃ ውሳኔ ሊሰጥ የሚችልበት ሁኔታ አለ? መልካም። የዩኬ ፍርድ ቤት ያላንዳች ጉዳዩ ፍርድ ቤት አይደርስም። ያለ ማስረጃ የሆነ ነገር ከሆነ እና ትክክል ነው ተብሎ ካልታመነበት ወደ ፍርድ ቤት የሚያደርስ ጉዳይም አይደለም። ቅድም የሚያልፉ ሂደቶችን አይተናል። ለምሳሌ ፖሊስ መጀመሪያ በአደጋ በተፈጠረበት ቦታ ይገኛል፣ ከዛ ምርመራዎችን ያዘጋጃል ምናምን ብለናል። ለምሳሌ በሀዱሽ ጉዳይ ካየን 10 ነጥቦችን ማንሳት እንችላለን። ከነዚህ 10 ነጥቦች የመጀመሪያው ፖሊስ የቀረቡትን ክሶችን መርምሯል። እንደዚህ አድርጓል ሲባል በቦታው ተገኝቶ ፖሊስ የምስክር ቃል ተቀብለዋል። ሲሲቲቪ ኤቪደንሶች ጋዘር አድርጓል ወይም ሰብስበዋል። የ999 ጥሪዎችን ቅጂ ለፍርድ ቤቱ አስገብተዋል። ቦዲ ላይ የታሰሩ ካሜራዎችን ሙሉ እንቅስቃሴውን የሚወስዱ የፖሊሶችን መርምሯል። የፎረንሲክ ማስረጃዎችን አዘጋጅተዋል። ሌሎችንም ቁሳቁሶችን ጨምሮ በርካታ ማስረጃዎችን ሰብስበዋል። ይሄ የሀዱሽ ገብረስላሴ ቅባቱ የክስ መዝገብ ላይ ብትገቡ ልታገኙት የሚችሉት ማስረጃዎች ናቸው። በሁለተኛ የወንጀል ክስ ከመመስረቱ በፊት የዘውድ ክስ አገልግሎት ሲፒኤስ ማስረጃዎቹን ሙሉ በሙሉ ነፃና ገለልተኛ በሆነ መልኩ መርምሮ ነው ቅድም ያልናቸውን ሁለት ነገሮች ይህንን ነገር ያስኬዳል አያስኬድም፣ ማሸነፍ ይቻላል አይቻልም የሚለውን ነገሮችን። ሁለተኛ የወንጀል ክስ ከመመስረቱ በፊት ሲፒኤስ ወይም ደግሞ የዘውድ ክስ አገልግሎትን ማስረጃዎችን ሙሉ በሙሉ በሚባል መልኩ መርምሮ ነው መዝኖ ነው ወደ ፍርድ ቤቱን ጉዳይ እንዲሄድና እንዳይሄድ ያደረገው። በሶስተኛው ተከሳሹ ክስ ተመስርቶበት ነፃ በሆነ ፍርድ ቤት ነው የቀረበው። የዩኬ ፍርድ ቤቶች በሙሉ ነፃና ገለልተኛ ናቸው። ይሄ የሚካድ ሀቅ አይደለም። ማንንም አይደግፉም፣ ማንንም አይቃወሙም። ነፃና ገለልተኛ ትክክለኛ ህጉን ነው ተግባራዊ የሚያደርጉት። አሁን እኛ ላይ ሲደርስ ትክክል ያልሆነ ሌላ ሰዎች ሲያደርሱ ትክክል የሚሆን ከሆነ ራሳችን ነው እንትን ማድረግ ያለብን። አሊያ ግን ጥፋተኛ ሳይሆን ጥፋተኛ ነህ የሚያስብል ምንም አይነት የህግ ስህተት፣ ሙስና ወይም ደግሞ በዘሩ ወይም አሳይለም ሲከር ስለሆነ የተለየ የሚደረግበት ነገር አይደለም። በአራተኛ ደረጃ ጥፋተኛ አይደለሁም ብሎ እንዲከራከርም ፈቅደውለታል። ጥፋተኛ አይደለሁም ብሎ ተከራክሯል። ይህ ማለት ጥፋተኝነቱን የማስረዳት ግዴታው ሙሉ በሙሉ በአቃቤ ህግ ይሆናል። እኔ ገልቲ ነኝ ካልኩኝ፣ ጥፋተኛ ነኝ ተጸጽቻለሁ ካልኩኝ ጸጸቴን እገልጻለሁ፣ ይቀልልኛል። ሆኖም ግን እኔ ጥፋተኛ አይደለሁም ካልኩኝ አቃቤ ህግና ፖሊሶች ያዘጋጁትን በሙሉ ለፍርድ ቤት አቃቤ ህግ አቅርቦ በዚህ መልኩ ይሄ ያው መስረጃ ብሎ ያሳምናል። ስለዚህ ይፈርድበታል። ስለዚህ ከእጁም እንዲወጣ አድርጎታል። ስለዚህ በራሱ እድሉን ተሰጥቶት ነበረ። በአምስተኛ ደረጃ በፍርድ ወቅት ሂደቱ ላይ ውክልና ጠበቃ ነበረው። ውክልና ጠበቃ ነበረው። ጠበቃውን የእሱን ባቀረቡት የጽሁፍ ማያያዣ ላይ 80 ፔጅ 90 ፔጅ ጽፋ ነበረ ብሏል፣ ታስታውስ ከሆነ እዛ ላይ። ስለዚህ እነዛ ማስረጃዎችን በሙሉ ሰብስባ እሷም አይ ጥፋተኛ አይደለም
ጉድ ካራክተር ነው ያለው፣ ከአሁን በፊት ተከሶ አያውቅም የሚሉ ነገሮችም ጨምራ አንስታ ነበረ። ግን ደግሞ ፍርድ ቤቱ ካሉት ማስረጃዎች በሙሉ አንስቶ የትኛው ተቀበለው የትኛው አልተቀበለውም ወደ በኋላ እንመለስበታለን። ስድስተኛው አስተርጓሚ ቀርቦለታል። ትግርኛ አስተርጓሚ መጥቶለት በቋንቋው እንዲረዳ ትክክለኛውን የሚሰማውን ስሜት እንዲያወራ እውነታውን እንዲያወራ እድልም ተሰጥቶታል። ስለዚህ ይሄው በሆነበት ጊዜ ምንም አይነት ማስረጃዎችን ያላቀረበው ማለት አይቻልም። በሰባተኛ ደረጃ ዳኛው በአንድ ማስረጃ ብቻ አይደለም ያተኮረው። ለምሳሌ የጽሁፍ ውሳኔው እንደሚያሳየው ዳኛው ውሳኔ ላይ የደረስኩት የምስክሮችን ቃል ሰምቻለሁ፣ ሲሲቲቪ ካሜራዎችን ሪቪው አድርጌያለሁ፣ የ999 ጥሪዎችን በድምፅ ሰምቻለሁ፣ በፖሊስ ሰውነቶች ላይ የተደረጉትን ካሜራዎችን አይቻለሁ፣ በሞባይል የተቀሩ ስልኮችን ሪቪው አድርጌያለሁ፣ የፎረንሲክ ውጤትንም አይቻለሁ፣ ዲኤንኤ ውጤትንም መርምሬያለሁ፣ የራሱን ኢንተርቪው ያደረጉትን ወይም ደግሞ ኮሽን ያደረጉትን በሙሉም አዳምጬ ነው ውሳኔ የወሰንኩት ብሎ አስቀምጠዋል። ስለዚህ እነዚህ በሙሉ ማስረጃዎች ባሉበት ፍርድ ቤት ይህንን ነገር የለም ብለህ መካድ አይኔን ግንባር ያድርገው ነው የሚሆነው። ዳኛው የተከላካዩን ወገን ሊረዱ የሚችሉ ማስረጃዎችንም አስቀምጠዋል። ማለት ሀድሽን የሚደግፉ ማስረጃዎችንም ወይም ደግሞ ሊደግፉት የሚችሉ ነገሮችም አቅርበዋል። ለምሳሌ የዲኤንኤ ውጤቱን ኔጌቲቭ መሆኑን ወይም ደግሞ እዛ ላይ አለመገኘቱን፣ ጉድ ካራክተር መሆኑን፣ ከአሁን በፊት ታስሮም ከአሁን በፊት የክስ ሂደት ቀርቦበትም እንደማያውቅ መሆኑንም ማስረጃ አድርገው ለሱ የሚያደላ ነገር አቅርበዋል። በዘጠነኛ ዳኛው የትኛውንም ማስረጃ እንደተቀበለና የትኛውን ማስረጃ እንዳልተቀበለ አንድ በአንድና ለምን ምክንያት እንደሆነም ዘርዝሯል። ስለዚህ ይሄ ማስረጃዎችንም ብቻም ሳይሆን ማስረጃዎች የተቀበሏቸው ማስረጃዎችም አሉ፣ ያልተቀበሏቸው ማስረጃዎችም እንዳለ ያሳያል። በአስረኛ ከጥፋተኝነት ውሳኔ በኋላ ተከሳሹ ተገቢ የሆነ ምክንያቶች ካሉት የህግ ምክንያቶች ካሉት ይግባኝ ማለትም መብት እንደነበረው አይተናል። እሱም በራሱ ይህን ያክል ጊዜ ታስረህ ከወጣህ በኋላ ይግባኝ ብለህ እዚህ ትምህርትህን መቀጠል ትችላለህ፣ መማር ትችላለህ፣ ወይም የጥገኝነቱ ውሳኔህን መጠበቅ ትችላለህ የሚል ጥያቄ አቅርበውልኝ ግን ወደ ሀገር የመልሱኝ ብያለሁ ብለዋል። ስለዚህ እነዚህ 10 ነጥቦችን ዶክሜንቱን አያያዙን በትክክል ህግ ተከትለው እንደሄዱ ያሳያል። ካለ ደግሞ በቀጥታ ይህንን ነገር መያዝና ከህግ አካላት ጋር ተነጋግሮ ማስረጃዎችን ሰብስቦ ጥፋተኝነቱን አለመሆኑን ማሳየት እንጂ ሚዲያ ላይ ወጥቶ ሌሎች ሰዎችን ወንጀል እንዲሰሩ ማበረታታትና ሌሎች ሰዎች እኛ ስደተኛ ስለሆንን ነው ብለው እንዲያስቡ አይደለም። እኛም ስደተኞች ነን፣ እዚህ ሀገር ሁላችንም ስደተኞች ነን። በምንኖርበት ሀገር ግን አላግባብ የሆነ ሀገር ስም ማጥፋት ትክክል አይደለም። በዳኛው የቅጣት ማብራሪያ ውስጥ ተከሳሹ ለድርጊቱ እውነተኛ ጸጸት አላሳየም ተብሎ ተጽፏል። በፍርድ ቤት ውስጥ መጸጸት ወይም ጸጸት ማሳየት ምን ያህል ጠቀሜታ አለው? መልካም እንግዲህ አንድ ሰው ሳያስብ ሰክሮም ሳይሰክርም በጣም በተለያዩ ምክንያቶች ወንጀል ውስጥ ሊገባ ይችላል። ያንን ግን በጸጸት ማስረዳት ወይም ደግሞ መሳሳቱን ማመን የመጀመሪያው ማቅለያ ተደርጎ የሚቆጠር ነገር ነው። ለምሳሌ በዚህ የሐዱሽ ቅባቱ ኬዝ ሪቪው ላይ ስናነሳው ወይም ደግሞ ያገኘነውን ዶክሜንቱ ላይ የቅጣት ማቅለያ ነጥብ ብለው ካነሱት አንድ ተከሳሽ ጥፋቱን አምኖ ለተጎጂዎችን ለፈጸመው ድርጊት አሳዝነውኛል፣ እኔ ተሳስቻለሁ፣ ትክክለኛ ጸጸት አለብኝ በሚልበት ሰዓት 2 ነገሮች ያሳያል። አንደኛ ለፈጸመውን ድርጊት እውቅና ሰጥቶ መበደላቸውን እያመነላቸው ነው። ስለዚህ የማቅለያ ይሆናል። ሁለተኛው ሰንተንሲንግ ሪማርክስ በሚደረግበት ሰዓት ወይም ደግሞ ይሄ ዳኛውን ቅጣት ማብራሪያዎች በሚሰጥበት ሰዓት ያነሳው ምንድነው አቶ ቅባቱ ለፈጸሙት ድርጊት እውነተኛ ጸጸት አላሳዩም በማለት ነው ግልጽ አድርገው ያስቀምጡት። ግለሰቡ ወንጀሉን ሙሉ በሙሉ አምኖ መጎዳታቸውንና እነሱን እንደዚህ አይነት ከባድ ሁኔታዎች ማሳለፋቸውን ሪኮግናይዝ አድርጎ ቢሄድ ኑሮ የማቅለያ ድርጊት ይኖረው ነበር ብለን እናስባለን። ዳኛውን እንደዛ ነው ያደረጉት። እዚህ ላይ ግን 2 ነገሮችን እናንሳ። አንደኛው ዳኛው እኔ እኮ አውቃለሁ አንተ ነፃ መሆንህን ብለውኛል፣ ነግረውኛል ብሎ ሲያበቃ፣ በተጨማሪ ደግሞ እዚህ ላይ ግን የሚያሳየው እውነተኛ ጸጸት አልተጸጸተም ብለው ማስቀመጣቸው ነው ዳኛው። ስለዚህ ይሄኛው ራሱ እርስ በርሱ የሚጣረስ ነገር ነው። አቶ ሐዱሽ ያሉት ጥሩ ዳኛ ነበሩ፣ ሊጎዱኝ አልነበረም። ቅድም አንስተነዋል። ቅድም ጥሩ ዳኛ ነው የነበሩት፣ አንተ እኮ ችኛዋ ጨርሰህ እዚህ ጋር መቆየት ትችላለህ ብለውኛል ብለው ሲያበቁ፣ አሁን ደግሞ
ዶክመንቱን ስናየው እውነተኛ ጸጸት አላሳዩም። በተለይ ደግሞ መውቀሳቸውን እንዲያውም ሁለቱም ተናበው ስደተኛ ስለሚጠሉ ነው ብሎ ማለቱን ይህንን ሰውዬ እንዳልተማረና ለወደፊትም ሊማር እንደማይችል ያሳያል የሚል ሀሳብ ነው ያነሱት። ስለዚህ ጸጥታ ለማሳየት መዘዙ ምንድነው? አንድ ተከሳሽ ጥፋቱን ሙሉ በሙሉ አምኖ ሲክድና ጸጸት ሳያሳይ ሲቀር ዳኛው ምን የሚል ሀሳብ ነው የሚይዙት? አይ እነዚህ ሰዎች አደገኛ ሰዎች ሊሆኑ ይችላሉ ወደሚል ድምዳሜ እንዲሄድ ያደርገዋል። ስለዚህ እኛ እዚህ እንዲያውም በብዛት ሀበሻውን ወንጀል ላይ የተሳተፈበት ያለውን ነገር አንዱ ባስባስ ሳይኖረን እንጠቀም፣ ሌሎች ነገሮች ጥቃቅን የሚመስሉ ነገሮችን ስንጠቀም በቀጥታ የምናደርገው ኦኬ አጥፍቻለሁ ሶሪ ሁለተኛ ያደገመኝም ስንል በ300 በ400 በ500 ፓውንድ ነው የምንገላገለው። ሆኖም ግን ያንን ነገር አላደረኩም ነው ምናምን እየተባለ እየተካደ ክደት መጨረሻ ላይ ወረቀት እስከ ማሳጣት ወይም ደግሞ ወረቀታችን እንዳናሳድስ እስከ ማድረግ ያደርሳል። የሐድሽም ይሄን ነው የሆነው። ስለዚህ አቶ ሐድሽ እኔ ዳኛው ጥሩ ናቸው ይላል በአንድ ቦታ ላይ ደግሞ ጥሩ ነህ አንተ መሄድ ትችላለህ መማር ትችላለህ ብለውኛል ይላል። በተጨማሪ ግን ዶክመንቱ የሚያሳየው እውነተኛ ጸጸት አላሳየም የሚለውን ነገር ነው ተጽፎ ያገኘነው። ይሄንን ያለው መልካም። እንግዲህ ከወንጀል ፍርዱ በኋላ የሆም ኦፊስ የኢሚግሬሽን ውሳኔ የተሰጥቶት አቶ ሐዱሽ ከዩኬ ተባሮ ወደ ኢትዮጵያ ገብቷል። ብዙዎች እንግዲህ ስርዓቱን ጨርሷል፣ ለምን ከሀገር ይባረራል የሚል ጥያቄ ያነሳሉ። በእርግጥ ስርዓቱን ጨርሷል ወይ? ይሄስ ከሀገር መባረሩን እንዴት ታየዋለህ? መልካም። ፍርዱን ጨርሷል ወይ? አልጨረሰም ነው። መጀመሪያ የተፈረደበትን የፍርድ ሂደት ነበረ። እዛ ከመግባታችን በፊት ግን ሁለቱም እንለያቸው። ይሄ ሁለቱም ስንል የወንጀል ፍርዱ አለ፣ የሆም ኦፊስ ጉዳይ አለ። ስለዚህ የወንጀል ፍርዱን 12 እሱ 10 ወር እያለ ነው። ግን የተፈረደበትን ፍርድ አለ። ያንን ፍርዱን ሳይጨርስ ወደ ዲፖርቴሽን ሴንተር ወይም ደግሞ ወደ ሌላ ትዛወራለህ ተብሎ በሚዛወርበት ሰዓት ነው በስህተት መለቀቁን የተሰማው። በስህተት ከተለቀቀ በኋላም በቀጥታ እጁን አልሰጠም። ስለዚህ ያን ነገር ሌላ ክፍተት ፈጠረበት። የእስራት ዋና ዓላማ ወይም ወንጀለኛ ተብሎ ከተፈረደበት በኋላ አንድ ሰው እስር ቤት ወህኒ ቤት ገብቶ የሚታሰረው ወንጀል ፈጽሞ እስር ቤት ሲበይንበት፣ ፍርድ ቤቱ ሲበይንበት የእስራት የስራ ወንጀል ማሳበሪያ ወይም ደግሞ የህግ ተጠያቂነት መክፈያ ነው፣ ዋጋ ነው እየከፈለ ያለው። እስራቱ መጨረሱ ለወንጀሉ ህጉ ያለበትን ዕዳ መክፈሉን ያረጋግጣል። የኢሚግሬሽን ህግን መጀመሩ ደግሞ ወይም ደግሞ ይሄ እስራቱ እንዳበቃ ግለሰቡ የውጭ ሀገር ዜጋ ከሆነ በተለይ ከ12 ወራት በላይ ፍርድ የሚያስገኝ ቅጣት ከተቀየበት በቀጥታ በኢሚግሬሽን ህግ ስር ይወድቅና ህግ የሚለውን ዲፖርቴሽን ኦርደሩን ይፋጠንለታል። ያም የሆነው በሱ ነው። ድርብ ቅጣት አይደለም። አሁን መጀመሪያ ስለታስሮ እያለ ከዛ ደግሞ ዲፖርት መደረጉ ሁለት ቅጣት ተቀጣ ማለት አይደለም። በህጋቸው መሰረት ወይም በዚህ በዩኬ ህግ መሰረት አንድን ሰው ከባድ ወንጀል ሰርቶ ከተባለና ከ12 ወራቶች በላይ የሚያሳስር ወይም ደግሞ ከታሰረ ዲፖርቴሽን የሚጠብቀው። ምክንያቱ ሀገሪቱን ወንጀለኛን የምትፈልግበት አግባብ ላይ አይደለም ያለው። ይሄ የቆየም ህግ ነው። ስለዚህ ለሱ ተብሎ የተቀመጠ ወይም ደግሞ ሐዲሽ ቅባቱን ለመላክ ተብሎ የተደረገ ነገር አይደለም። ስለዚህ መባረሩን የተቀመጠውን ህግ መከበሩን እንጂ ከዛ በኋላ እኮ ሜቢ ከ1000 በላይ ከ2000 በላይ ስደተኞች ገብተው ሊሆን ይችላሉ ሐዲሽ ከወጣ በኋላ። ስለዚህ ስደተኛን መጥላትና ሐዲሽን ከመጥላት ጋር ወይም ደግሞ ሐዲሽ ባላደረገው ነው ስደተኞችን ሁሉ እየተወቀሱ ያሉት የሚለውን ነገር እንትን አይደለም። እንዲያውም ስደተኞችን እንድንወቀስ ምክንያት ሆኗል። ስደተኞችን ለተወሰነ ጊዜ እንኳን ቢሆን በየሆቴሉ ተደብቀው ወንድሞቻችን እህቶቻችን ከባድ ጊዜ እንዲያሳልፉ ማለት እሱ ከጻፈው መጽሐፉን አላነበብኩትም ምንም ልል አልችልም። ግን እሱ ካሳለፈው ስቃይ በላይ እዚህ ሀገር የነበሩትን በየሆቴሉ የነበሩትን ማለት በር ተዘግቶባቸው በፖሊስ እየተጠበቁ የነበሩትን መውጣትና መግባት የማይችሉበትን ፓርክ መሄድ የማይችሉበትን አንዳንድ አካባቢዎች እኮ በሱ ምክንያት በጣም እነዚህ አክራሪ የሚባሉትን ተነስተው እኮ በጣም ብዙ ነገሮች አድርገዋል። ሀገራችን እየኖርን ነው እንግዲህ ሀገራቸው ብለን እየኖርንበት ባለበት ሰዓት አንዳንድ ሁሉ አይደለም አንዳንድ እንደዚህ አይነት ነገሮች በሚፈጠሩበት ሰዓት የእነሱን መዘዝ እኛ ጋር ነው የሚደርሰው። ስለዚህ አላቅም ግን ደግሞ ተጸጽተው ተሳስቻለሁ ብሎ ልክ ለአባቶቻችን ይቅርታ እንደጠየቀው እዚህ ዩኬ ላይ ለሚኖሩ ስደተኞችን በሙሉ አጥፍቻለሁ ከኔ ተማሩ ብሎ ጸጸቱን ተሰምቶት
እውነተኛ ጸጸት ተሰምቶት ይቅርታ እንደሚጠይቅ እንደሚያስተምር እኔ እንደዚህ ነው ያደረኩት እንደዚህ እንዳታደርጉ እንደዚህ ካደረጋችሁ ትቀጣላችሁ ብሎ ቢያስተምር ከፍ ያለ ክብር እናቀርባለን። መልካም አንድ ሰው እንግዲህ በፍርድ ቤት ጥፋተኛ ሆኖ ከተፈረደ በኋላ ሌላ ሀገር ድርጊቱን ካደረገበት ሀገር ሌላ ሀገር ሄዶ በሚገኝ ሚዲያ እኔ ምንም አላደረኩም ወይም ጥፋተኛ አይደለሁም ቢል የሚመለከተው ማህበረሰብ የትኛውን መመሪያ መከተል አለበት? የግለሰቡ ንግግር ወይንስ በህጋዊ ሂደት የተሰጠውን የፍርድ ቤት ውሳኔ? ብዙ ማስረጃዎች ቀርበዋል። ቅድም የዘረዘርናቸውን ሌላው ይቅርና ከስልክ የተቀረጹ ቪዲዮዎችን፣ ሲሲቲቪ ካሜራዎችን፣ የምስክርነት ቃሎችን፣ 99 የተደረጉ ድምጾችን፣ የፖሊስ የራሳቸው ምስክርነትን፣ የነዛ የማይተዋወቁ ልጆችን ምስክርነት ምንም ንክክ ያልነበረን ምንም አላናገርኳቸውም ሰላም አላልኳቸውም ሀል አልኳቸውም የሚል ነገር ነው የተናገረው። ሆኖም ግን እሷ ነች ወደ ሆቴል ና ያለችኝ ሰማያዊ የለበሰች ስልክ ቁጥሯ ጽፋ ሰጠችኝ ያለበት የነበረውን ሪከርድ ወይም ደግሞ ቪዲዮ እንግዲህ ተመልካች መፍረድ ይችላል። ምክንያቱ ደግሞ ይህንን የምንልበት የፍርድ ቤት ውሳኔ የበላይነትን ማመን መቻል አለበት። ወይም ደግሞ ነፃ ነኝ ካለ ህጉን ተከትሎ ይግባኝ መጠየቅና መከራከር ማሸነፍ እንጂ ቴሌቪዥን ላይ ወጥቶ ወይም ቲቪ ላይ ሬዲዮ ወጥቶ ወይም ደግሞ ሶሻል ሚዲያ ላይ ወጥቶ መናገሩ አግባብነት ያለው አይደለም። ይልቅስ ቅድም እንዳልነው ብዙ ሰዎችን እየጎዳ ነው። እኛ እዚህ የሚደርስብን ነገሮችን በሙሉ ቀላል አይደለም። እንደ ስደተኛ እዚህ ሀገር ስንኖር እንደዚህ ናችሁ እንድንባለም አንፈልግም። ስለዚህ የቴሌቪዥን ንግግሩ ዋጋ ቢስነት ነው። ይግባኝ ማለት ይችል ነበር። ማስረጃዎችን አላቀረብኩም ምንም ጥፋት የለብኝም ሲል ፖሊሶችና አቃቢ ህጎች ፍርድ ቤቱን ይህንን ሁሉን አይቶ እንትን አደረገ። እሱ ላለማድረጉ ምን የሚያቀርበው ማስረጃ አለ? እንዲሁ በፈጣጣ ምኑኝ አይመጣም። ስለዚህ ትክክልም ማስረጃ ማቅረብ የሚችልበት ነገር እንኳን አይደለም። በጣም ብዙ ማስረጃዎችን ግን ለማድረጉ ብዙ ማስረጃዎችን ግን መቅረብ ይችላል። የፍርድ ሂደቱ ራሱ ይህን ሁሉ ሰዓታቶችን 3 ቀን የፈጀ የፍርድ ሂደት ሲደረግ ራሱ ያን ሁሉ ታይፕ ተደርጎ በዶክመንት መቀመጡ ራሱን የቻለ ለፍትህ ያላቸውን ቀናነት የሚያሳይ ነው። በዳኛው የቅጣት ማብራሪያ ውስጥ እንደተጠቀሰው የተከሳሹ ድርጊት ሌሎች ህግ አክባሪ ጥገኝነት ጠያቂዎችንም ጎድቷል። አንተ በየቀኑ ከስደተኞች ጋር እንደ መስራት ይሄ ክስተት በህዝቡ አመለካከት ላይ ምን ፈጥሯል? ምንስ ተመለከትክ? መልካም። ዳኛው በዶክሜንቱ ላይ ያስቀመጡት አንዱን የዳኛው ማህበረሰባዊ ግንዛቤ ዳኛው እዛው አካባቢ የሚኖሩትን አሳይለም ጥያቄዎችን በሚመለከት በጣም እንዳሳሰባቸው አስረድተዋል። ለምሳሌ በኢፒንግ እና አካባቢዋ ሌላ ስደተኛ በሰላም መንቀሳቀስ እንዳይችል ወደሚያደርግ ድምዳሜ እየሄደ እንደነበር በቅርቡ አይተናል። ሆም ኦፊስ አሁን በቅርቡ ባወጣው ዘገባ የኢፒንግ ሆቴል በፋየር ሴፍቲ ምክንያትም ቢሆን እየተዘጋ እንደሆነ ስደተኞችን ከዛ እየወጡ እንደሆነ ቲንክ ከመጨረሻ እንዲያውም እየወጣ ነው። ጁላይ ላይ ግን እንደሚዘጋ ነው። በያዝነው ወር ይዘጋል ተብሎ ይጠበቃል። በቀጥታ ከሀድሽ ቅባቱ ጋር እያያዛል ወይ? አይደለም። ምክንያቱ ያሉትን በፋየር ሴፍቲ ነው። እነሱን እናምናቸዋለን። ውስጣዊ መረጃዎችን ምንም ይሁን ምንም ያስቀመጡትን ግን እሱ ነው። በዛው አካባቢ ግን በጣም ጫና ሲደርስ እንደነበር በጣም ብዙ ስደተኞችን ኮምፕሌን ሲያቀርቡ አይተናል። ኢፒንግና አካባቢያው የነበሩ የኔ ደንበኞችም ጭምር እዛው አካባቢ አንሄድም ኢቭን ለሆም ኦፊስ ኮምፕሌን ያቀርቡ ነበር። እኛ ባካችሁ እዚህ አካባቢ ጥቃት እንዳይደርስብን ወደ ሌሎች አካባቢዎች አዛውሩን እያሉ ኢሜል እየጻፉ ነበር። እኔ እንኳን ወደ ድርጅታችን መጥተው ኢሜል ጽፈንላቸው ወደ ሌላ ቦታ እንዲያዛውራቸው የጠየቅናቸው ክሊያንቶች ነበሩ። ስለዚህ አብዛኛው የማህበረሰቡ አካል በተለይ ኢፒንግ አካባቢ የነበረው ሌሎች አካባቢዎችም ልጆቻችን ሴፍ አይደለም የሚል በማህበረሰቡ ስደተኛ ወይም ደግሞ ጥገኝነት ጠያቂዎች እንዳንታመንና ሁሉም ስደተኛ ጠያቂ ጥፋተኛ ወይም ደግሞ ወንጀለኛ አድርጎ እንዲታሰብ ምክንያት ሆኗል። አሁን ሀዲስ ቅባቱ እንደ አንድ ማሳያ ሆነ እንጂ ሌሎች ሞባይል ሰርቀው የሚከራከሩ እና እንሰርቅላቸው ስራ እንሰራም የሚሉ በሌሎች ስራዎችን የሚሳተፉ ወንጀሎችም መኪና የሚሰርቁ ሳይክል የሚሰርቁ በጣም ብዙ ህገወጥ የሆኑ ወይም ደግሞ ወንጀለኛ የሆኑ
ስደተኛ ጠያቂዎች አሉ። በእነሱ ስም ግን የሚበደለው ምንም ያላየ ምንም ያልማያውቅ ትክክለኛ አሳይለም ጥያቄ ወይም ደግሞ ህጋዊ ትክክለኛነቱን አረጋግጦ የሚኖረው ግን ተጎጂ ሆኖ ይገኛል። ስለዚህ በማህበረሰቡ ግንዛቤ እንድናጣ ወይም ደግሞ ክብር እንድናጣ ወይም ተቀባይነት እንድናጣ አድርጎናል። እንግዲህ በእውነት ጥበቃ የሚፈልጉ በትክክል ሀገራቸው መኖር ሳይችሉ በትክክል በሊቢያ በትክክል በመከራ ተሰቃይተው ወደዚህ ሀገር የመጡት ሆም ኦፊስን በሚሸውዱ አካላት ልክ እንደ ሐዱሽ ለምሳሌ እሱ በስዊድን መጥቶ ለትምህርት መጥቶ ሲያበቃ ለሆም ኦፊስ ግን ያላቸው በሱዳን ሊቢያ፣ ከዛ ከሊቢያ ወደ ጣሊያን፣ ከጣሊያን ወደ ፈረንሳይና ወደ ዩኬ እንደመጣ ተደርጎ ነው የተናገረው። ያን አሁን ሌላው ሁሉ ሰው ተመቻችቶለት ለትምህርት ወይም ደግሞ ለሌላ እንደሚወጣ አድርጎ እንዲቆጠር እየሆነ ነው። አሁን ይህንን የቴሌቪዥን ጣቢያ ወይም ደግሞ የሰጠውን ማብራሪያ ዝም ብሎ የሚመለከት አይደለም። ዓለም አቀፍ ዘገባዎችን እያገኘ ነው የሚሄደው። ስለዚህ እንዲሁ በቀላሉ እናየው የሚገባ ነገር አይደለም። ነገ ይህንን ተተርጉሞ በሚገባበት ሰዓት በተለይ ደግሞ በጣም ትልቅ እንደ ጂቢ ኒውስ እና ሌሎች ሚዲያዎችን ይህን ነገር አድርገው ይኸው እንደዚህ ብሏችኋል ተብሎ በዘገባ ሊወጣ የሚችል ነገር ነው። ስለዚህ ትክክለኛ ሀገራቸው ላይ መኖር ሳይችሉ በስደት በመከራ ለዛውም 2 ዓመት 3 ዓመት ሊቢያ ላይ ተሰቃይተው ለሚመጡትን ስደተኞች በእነሱ ቁስል መጫወት ነው። እሱ ተመቻችቶለት በስዊድን በኢሜል ተጻጽፎ እንዳለው ከሆነ በኢሜል ተጻጽፎ ፒኤችዲውን ወይም ደግሞ ዲግሪውን ለመማር መጥቶ ሊሆን ይችላል። ትክክለኛ በሀገራቸው መኖር አጥተው ለሚሰደዱትን ግን ትልቅ ጉዳት ነው ጥሎብን ያለፈው። ሌላኛው ዳኛው ይህንን የሐዱሽ ቅባቱን ቅጣትና ወንጀልን በማህበረሰቡ ላይ ኢንጀነራል ነጮችም ወይም ደግሞ የሀገሪቱ ዜጎችን ጭምር ለተቃውሞ እንዲነሳሱ በመንግስት ላይ ጥያቄ እንዲያቀርቡ እና ሌሎች ፖለቲካዊ ይዞታዎች እንዲነሱ ወይም ደግሞ ረብሻውን የተፈጠረውን በሙሉ የተቃጠለውን ንብረት በሙሉ ለነዛ ባለ ንብረቶች ያ ጥረው ግረው ያመጡት ነው። በሐዱሽ ጉዳይ ግን ያ በማድረጉ ጉዳይ ግን የእነሱን ንብረትና ህይወት እንኳን አልጠፋም፣ ግን ደግሞ የእነሱን ህይወት እንዲመሳቀል ምክንያት ሆኗል። በማህበረሰቡ በነዋሪው ማህበረሰብ ራሱን የቻለ አሉታዊ ተጽዕኖ አሳድሯል። ይህንን ሁላ የፈጸመ አንድ ወንጀለኛ እንግዲህ እኔ ወንጀለኛ ብዬ ነው የምጠራው፣ ምክንያቱም የምኖርበትን ሀገር የምኖርበትና የማምንበትን ፍርድ ቤት ጥፋተኛ ብሎ ያለውን እኔ ነፃ ነው ወይም ደግሞ የእሱን ስብዕናን ለመገንባት ሲባል እንደዚህ የሚባልበት ነገር የለውም። አንድ ወንጀለኛ ግን ወንጀለኛ ሳይሆን አድርጎ ማቅረብ በሚዲያ እንዲወጣና የእሱን የሞራል ግንባታም ቢሆንም በሌላ ነገር ማገዝ እንጂ ሳይኮሎጂካል ሳፖርት እንዲያገኝ ከእስር ቤት እንዲያወጣው ሳይኮሎጂካል ሳፖርት እንዲያገኝ ማድረግ ነው እንጂ ጥፋቱን አምኖ ተቀብሎ ለሌላ ጊዜ እንዳይሳሳት እንዳያጠፋ መምከርና ማሳከም እንጂ በትልቅ ሚዲያዎች ላይ እየወጣ እኔ ደህና ነኝ፣ እኔ ጤነኛ ነኝ፣ እኔ ድርጊቱን አልፈጸምኩም እያለ የዚህ ሀገርን ክብር ማንቋሸሽ ትክክል አይደለም። ሰላምና ደህንነት ፈልገን ለወጣን በሀገራችን መኖር አልቻልንም ተብለው ለሚሰደዱ የባህር የሊቢያን ሙቀት ለሚበላቸው ለነሱ ግፍ ስለሆነ ፕላስ ደግሞ እንደዚህ አይነት ነገሮች እንዳንወርቅ እንደ ሐዱሽ ቅባቱ ላይ እንዳንወርቅ ትክክለኛውን እርምጃ መውሰድ ይኖርብናል። በተለይ ደግሞ ከሴቶች ህፃናትን መራቅ፣ እነሱ ፈቃደኝነት ከሌላቸው ህፃናቶችን መራቅ ነው የመጀመሪያው። ስልካቸውን አለመቀበል፣ 16 ዓመት በታች ከሆኑ ምንም ነገሮችን ከእነሱ ጋር ግንኙነት አለማድረግ፣ አለመደዋወል፣ በስልክ እነሱን አለመጀንጀን፣ እንዲሁም ደግሞ ከትልልቆቹን ያለነሱ ኮንሰንት ያለነሱ ፍቃድ ውጪ አለመንካትን፣ ከወንጀል ነፃ ሆነን መኖርን መምረጥ መቻል አለብን። ለዛ ደግሞ እንግዲህ በጣም በተለያዩ መድረኮች እየመጣን ይህንን ነገር ለወደፊቱ የምናስተምር ይሆናል ማለት ነው። ለምንድን ነው የአንድ ግለሰብ ጥፋት ወይም አንድ ግለሰብ የሚፈጽመው ወንጀል መላ ማህበረሰብን የሚጎዳው? በተደጋጋሚ አይተናል ይህንን ክስተት። ኦኬ፣ የፖለቲካ ሁኔታው ያለ ነው። አሁን አገሪቱ ላይ ያለችበትን የፖለቲካ ሂደት አለ። ፓርቲዎች እየወጡበት ያሉት ነገር አለ። እንግዲህ ፓርቲዎችን ስም ወደ በኋላ እንጠቅሳቸዋለን። ሆኖም ግን ይሄ የስደተኞችን በዝቷል የሚለው ነዋሪው ህዝብ እየተጎዳ ነው የሚለው ፕሮፓጋንዳዎችን አሉ። እነዛ ፕሮፓጋንዳዎች እንደዚህ አይነት ቤንዚን ሲያገኙ ያቃጥሉት። በጣም ይህንን ስደተኝነትን የሚጠሉ ወይም ደግሞ ስደተኛን የሚጠሉ እነሱ ስለመጡ ነው ስራ ያጣን የሚሉ እነሱ ስለመጡ ነው እንደዚህ የሆን ብለው የሚሉትን ነገሮች ለእነሱ ግብአት እየሆኗቸው ነው። የእነሱን ግብአት ደግሞ ሰውን ለመነሳሳት ይጠቀሙበታል። ይህንን በሚነሳሳበት ጊዜ አብዛኛውን ማህበረሰብ
በተለይ ደግሞ ያላመነውን ወይም ደግሞ እነሱን ብቻ የሚከተል ረብሻ እንዲያስነሳል። ስለዚህ የእኛ ነው ጥፋቱ እንጂ ወደዚህ እኛው እየሰጠናቸው ያለ ነው በንዚን እየሰጠናቸው ያለ ነው እኛ ራሳችን እንጂ ምንም ነገር ባናደርግ እኮ በሰላም ይሆን። የዛሬ 20 ዓመት እኮ 30 ዓመት እኮ በጣም ብዙ ኢትዮጵያውያን ኤርትራውያን መጥተው እዚህ እዚህም የዛሬ 20 ዓመት መጥተው ወንጀል ሲሰሩ የነበሩ እንትናሉ። ግን ደግሞ አሁን ይሄ ህይወቱ ራሱ ሶሻል ሚዲያ ላይ ያለውን ግንዛቤዎችን በሙሉ ለዚህ ነገር ይዳርጋል። ስለዚህ እነሱ ባጠፉት ንጹሑ ይደበደባል። እነሱ ባጠፉት ንጹሑ መውጫ መግቢያ ያጣል። ፓርክ እንኳን ሄደው እንደ አውትሳይድ የነበሩ ክሊያንቶቻችን ፓርክ ሄደው ፀሐይ እንዳይሞቁ እንኳን በጣም ይፈሩ ነበር። ምክንያቱም አሊጌሽን እንዳይደርስብን ሳያደርጉት እኮ ማንም መጥቶ ዝም ብሎ አሊጌሽን የሚሰጣቸው የለም። ግን የሐድሽን ግንዛቤ አሁን በተለይ ደግሞ ሐድሽን ይህንን ካለ በኋላ አይ እኛ እኮ እንደዚህ እንዳይሉን ሐድሽ እኮ እንደዚህ አድርገው ነው ያባረሩት ነው። ሐድሽ በሰራው ጥፋት ነው የተባረረው። በሰራው ጥፋት ነው የታሰረው። በሰራው ጥፋት ነው ማንሃንት የተደረገው። ማለት በጣም አደገኛ ሰው ተብሎ ነው ሲፈለግ የነበረው አይደል እንዴ? ስለዚህ ይህንን በሙሉ ማወቅና መረዳት ያስፈልጋል። ስለዚህ ይህንን ደግሞ ህጉ እየከረረ እንዲሄድ ሌሎች ስደተኞችን ላይ ጫና እያሳደረ ነው እየመጣ ያለው እና ንጹህ ሰው ሁልጊዜ በሌላ ሰው ጥፋት ነው የሚደበደበው። ምናልባት አሁን በትንሹም ቢሆን አንስተህ አልፈዋል። ብዙ ጊዜ እንለዋለን አንድ አዲስ ነዋሪ ለአካባቢው አዲስ የሆነ ሰው ወይም ከሌላ ጠያቂ ወይም እዚህ የሚኖረው ነዋሪው የሀገሪቱን ወቅታዊ ሁኔታ ማወቅ አለበት። የፖለቲካ ትኩሳቱ ምኑ ጋ ነው? ምን እየተካሄደ ነው? መሪዎች ምን እያደረጉ ነው? ምን አይነት አዳዲስ ክስተቶች እየተካሄዱ ነው? ሀገሪቱ ላይ ምንድን ነው ልክ ምን ልክ አይደለም የሚለውን ማወቅ ይጠቅማል ብለን ብዙ ጊዜ መረጃ እንሰጣለን። ምናልባት አቶ ሀዱሽ በቃለ መጠየቁ ላይ ከገለጻቸው ሁኔታዎች ብንጠቅስ በዚህ ወቅት ስላሉት የፖለቲካ ፓርቲዎች በተወሰነ መንገድ ለመጥቀስ ሞክረዋል። በእርግጥ ጥፋት ለማጉላት ብለን አይደለም፣ ግን ስህተት የሆኑ መረጃዎች ሊሰጡ አይገባም ከሚል እሳቤ እንደሆነ ይወሰድልንና በትክክል አሁን ሀገሪቱን እየመራት ያለው የፖለቲካ ፓርቲ የትኛው ነው? ማህበረሰቡስ በተለይ ስደተኛው እንደዚህ ያሉ ጉዳዮችን ቢያውቁ መልካም አይደለም ወይ? መልካም እንግዲህ እንዳልሽው ነው። አንድ ሰው የግድ ማወቅ አለበት ተብሎ አይፈረድበትም። የግድ ይህን ነገር ያላወቀ ሰው እውቀት የለውም ወይም ደግሞ ትርጉም የለውም የሚል ነገር እያስተላለፍን አይደለም። ሆኖም ግን ትውልደ ኢትዮጵያውያን ትውልደ ኤርትራውያን እዚህ ዩኬ ላይ ሲኖሩ በተለይ ደግሞ ዜግነትን የወሰዱ ወንድምና እህቶቻችን ፖለቲካሊ አክቲቭ ሆነው መጠበቅና መከታተል መቻል አለባቸው። የመጨረሻው ምርጫ በነበረበት ሰዓት እኔ ምርጫው ላይ ተሳትፌያለሁ። ማለት መርጫለሁ እና ብዙ ላይቭ ገብተንም ስንቀሰቀስ ነበር ምርጫው ላይ ተሳተፉ። ምክንያቱም የእያንዳንዳችን ድምፅ ተደምሮ ነው አንድ እኛ የምንደግፈውን ወይም ደግሞ ለስደተኛ ጥሩ አመለካከት አለው ብለን የምናስበውን ፓርቲ ማሸነፍ የሚችለው። ስለዚህ አሁን እሱ ከጠቀሳቸው ወንድማችን ከጠቀሳቸው ፓርቲዎችን እነሳና ሌበር ፓርቲ አለ። አሁን እየገዛ ያለው ሌበር ፓርቲ ክርስተርመር የነበረው አሁን በቅርቡ ደግሞ አንድ ብርሃም ይሆናል። እንግዲህ ሁልጊዜ አስፈላጊ በሆነበት ቦታ ህጋዊ ስደትን ይደግፋሉ። አስፈላጊ በሆነበት ህጋዊ ስደትን ይደግፋሉ። መደበኛ ያልሆነ ህገወጥ የሆነ ስደትን አያበረታቱ። ማንንም የሚያበረታታ የለም። ስደትን ለመቀነስ የጥገኝነትን ጥያቄዎችን ለማፋጠን የመኖሪያ ህጋዊ መብት የሌላቸውን ሰዎች ለማስወገድ እና ለመላክ የሚችላቸውን ነገር እያደረጉ ነው። ለምሳሌ አሁን በቅርቡ ሻባና ማህሙድ ያቀረበቻቸውን የ10 ዓመቱን የ30 ወራቶችን መውሰድ እንችላለን። ስለዚህ ፖለቲካው ላይ መሳተፍ በተለይ መምረጥና መመረጥ እድል ያለብን የተማሩ ወንድሞቻችንን ወደ ፖለቲካው እየገቡ ቢሳተፉ በጣም ጥሩ ይሆናል። እንግዲህ ስለዚህ ሌበር ፓርቲ ለስደተኞች የተሻለ አመለካከት አለው ብለን የምናስባቸውን ነገሮች ነው እያደረጉ ያሉት። ለምሳሌ የ30 ወራትን ያው ጥብቅ ቁጥጥር ለማድረግ አንድ ሰው መጥቶ የ5 ዓመት ሲያገኝ የነበረውን ወደ 30 ወራቶችን በህጋዊ መንገድ መጥተው ስደተኝነት ጠይቀው ወይም ደግሞ በህጋዊ መንገድ መጥተው መኖሪያ ፈቃድ የነበራቸውን ደግሞ ከ5 ዓመት ለ10 ዓመት ዜግነትን ሙሉ ለሙሉ ከልክለዋል። በእርግጥ ከሰው ለሰው የሚለያይ ቢሆንም ዜግነትን የመውሰድ ጉዳይ ቢያቆሙትም ስቲል ግን
የተሻሉ ለፖለቲካ ለህገወጥ ስደተኞችም ወይም ደግሞ አጠቃላይ ለስደተኞች ጠያቂዎችን የተሻለ አመለካከት አለው ብያቸው አምናለሁ በእኔ በኩል። ሆኖም ግን ሌበርን ፓርቲ አንድ አብርሃም አሁን ሊመራው እየታሰበ ነው። ጠቅላይ ሚኒስትራችን ኬር ስታርመር ኦልሬዲ ሪዛይን ስላደረጉ ወደ ኮንሰርቫቲቭ ፓርቲ ከሄድን ኬም ባደንግ ትባላለች የታችን። እሷም ያው ጥብቅ የሆነ የስደተኞችን ቁጥጥር የድንበር ቁጥጥርን እንደምታስተላልፍ ነው የተናገረችው። ከአሁን በፊት ሪሺ ሱናክ በነበረበት ሰዓትም ስደተኞችን በተለይ ህገወጥ ስደተኞችን ወደ ሩዋንዳ የመላክን ፕሮሴስ የተደረገበት ነው። በነገራችን ላይ ሌበር ፓርቲ ኬር ስታርመር መጀመሪያ ወደ ስልጣናቸው ሲመጡ የመጀመሪያ እርምጃቸውን የወሰዱት የካንስሌሽን ወደ ሩዋንዳ ዲል ካንስል ማድረግን የነበረው። ስለዚህ እሳቸው ስደተኛ ጠል አድርጎ መቁጠር ትክክል ነው ብዬ አላምንም። ምክንያቱም እዚህ ላለ ነው አሁን ስህተቱን መሰታቱ ኖርማል ነው፣ ምንም ችግር የለውም። ግን ደግሞ ማስተላለፉ ወይም ደግሞ ያንን ነገር ሲተላለፍ ለሌላ ሰው ኦኬ በቴሌቪዥን እኮ ይህንን ነው የሰማሁት፣ ስለዚህ ይህንን ትክክለኛው ነው ብሎ እንዲያስብ ሊያደርግ ስለሚችል ወይም በሬዲዮ እንደዚህ ነው የሰማሁት የሚለውን ትክክለኛ ለሆነ ኢንፎርሜሽን እንዳይተላለፍ ከማለት እንጂ አለማወቅ መሳሳት በሁላችን የሚያጋጥም ነገር ነው። ከባዱና በጣም አስጨናቂ ነገ ስልጣን ቢይዙ ሁሉም ስደተኛ አደጋ ላይ የሚጥሉት ደግሞ ሪፎርም ዩኬ ናቸው። እንግዲህ ናይጀል ፈራጅ አጎታችን ናይጀል ፈራጅ በጣም ከባድ የአንቲ ኢሚግሬሽን አቋም ያላቸው በጣም ጠንካራ አቋም ነው ያላቸው። ቤኔፊት ላይ የነበሩ ኢንዲፊኒት ሊቭ ቱ ሪሜን ያላቸውን ሰዎች እንኳን ከዚህ ሀገር መውጣት አለባቸው የሚል ወሬዎችን ሲያናውዙ የነበሩት በመዋቅራዊ ወይም ደግሞ በድርጅታቸው በሪፎርም ዩኬም በጣም ጽንፍ የረገጡ የኤምፒ ተወካዮችም ያሉበትን ነው። ጠንካራ የድንበር ቁጥጥር ህግ እንዲኖር በህገወጥ ስደት የሚመጣ ጠንካራ እርምጃ እንዲወሰድበት ይፈልጋሉ። ስለዚህ ይህንን ማወቅ ነገ በተለይ የመምረጥ እና የመመረጥ እድል ያላቸው ሰዎች ኢቭን ለካውንስለሩ እንኳን ቢሆን መሳተፍ ብትችሉ፣ እዚህ ተወልዳችሁ ያደጋችሁ ትውልደ ኢትዮጵያውያን እና ትውልደ ኤርትራውያን ሶማሊያኖችን መማር አለብን፣ ከፓኪስታኖች መማር አለብን። እኛን የሚወክለን ፓርላማ ውስጥ እንዲገባ ማድረግ አለብን። ወላጆችን ብንሆን የሀገር ቤት ፖለቲካ እንደምናስተላልፈው የሀገር ቤት ፖለቲካ እንደምናሽከረክረው እኛ ካልመራ ነው ትግሉ አይሄድም እንደምንለው በሙሉ እዚህ ያለውን ፖለቲካ ላይ ጉልበታችን ብናሳርፍ ነገ የሀገር ቤት ፖለቲካም ጫና ማሳደር የምንችልበትን እድል ይፈጠራል። አሊያ ግን በሰልፍ በመውጣት በጣም አሪፍ ነው፣ ሰልፍ ማስተባበር፣ ሌሎች ማድረግ መብታችሁ ነው። ሆኖም ግን እዚህ የምትኖሩበትን ሀገርም ልጆቻችሁን ፖለቲካ ማስተማር፣ ፖለቲካሊ እንዲሳተፉ ማድረግ፣ የህዝብ ተወካዮች ምክር ቤት ገብተው እኛን የሚወክል ማህበረሰባችን የሚወክል ነገር እንዲያደርጉ ማበረታታት ያስፈልጋል። ሌላኛው የእንግሊዝና የዌልስ ግሪን ፓርቲን በሚመለከት ነው። ካርላ ሊኒየር እና ኤድሪያን ራምሴይ የሚገዙት ወይም አመራሮች የሆኑት ለስደተኞች ሰብአዊ ጥበቃ ማድረግን፣ አስተማማኝ ህጋዊ መንገዶችን ማስፋፋትና የስደተኞችን ማህበራዊ ውህደትን ወይም ደግሞ ኢንተግሬሽን ማበረታታት ፍላጎት ያላቸው ፓርቲዎች ናቸው። እንግዲህ እነዚህን ፓርቲዎች መደገፍ ቢቻል ፖለቲካቸው ላይ አባል ሆኖ መሳተፍ በጣም ጥሩ ሊሆንልን የሚችል ነገር ነው። ሌላኛው ሊበራል ዲሞክራት ናቸው። እያደጉ የመጡት ከአሁን በፊት ብዙ ደጋፊ ያልነበራቸው ኤድ ዴቢ የሚባለው የሚመራው በአጠቃላይ ይበልጥ ተቀባይነት የሆነ የኢሚግሬሽን ጥገኝ ስርዓት እንዲኖር ይደግፋል። እንዲሁም ደግሞ አስተማማኝ ህጋዊ መንገዶችን የቤተሰብ መልሶ መገናኘትን ያካተተ ያገናኛሉ ወይም ደግፋሉ። እንደዚህ በሚሆኑበት ሰዓት እነሱን ወደ ስልጣን እንዲመጡ ማገዝ፣ ድምፅ መሆን አስፈላጊ ነው። እንግዲህ ምረጡ እያልኳቸው አይደለም፣ ቀስቅሱ እያልኳቸው የፈለጋችሁትን ፖለቲካ ፓርቲ መደገፍ እና መሳተፍ ትችላላችሁ። ሆኖም ግን ለስደተኞች ባላቸው አመለካከት እንድትገመግሟቸው ከመደገፋቸው በፊትም ከመቃወማቸው በፊትም እንደዚህ ብታደርጉ፣ አዘሴም ታይም ግን የሀገራችን ፖለቲካ የሀገራችን ነገሮች በሙሉ እንደሚያሳስበን እዚህ የምንኖርበትን ልጆቻችን ወልደን የምናሳድግበትን እኛ ራሳችንም ሀገራችን ብለን የተቀበልንበትን ነገሮችን ቆም ብለን ማሰብ ይኖርብናል። በዚህ የፍርድ ቤት ሂደት እንግዲህ ምናልባት የዩኬ መንግስት የተሳሳተው ነገር አለ ከተባለ የመጀመሪያ ሊጠቀስ የሚችለው በስህተት ከእስር ቤት መለቀቁ ነው። መንግስት ታዲያ የዚህን ከእስር ቤት መለቀቅ መርምሮ ሪፖርት አውጥቷል። አንደኛ ይሄ ስለ ዩኬ የተጠያቂነት ስርዓት ምን ሊያሳይ ይችላል? መንግስት ራሱ ስህተቱን አምሮ ምርመራ ማድረጉ ህዝብ
እሱ ላይ ያለውን እምነት እንዲያጠናክር ማድረግ ይችላል ወይ? ከተአማኒነት አኳያ ምን ሊያሳይ ይችላል ይሄ ፕሮሰስ? መልካም። ፐብሊክ ትረስት ሁልጊዜ ያለ ነገር ነው። በነገራችን ላይ የሐዲሽ ቅባቱን ስህተት ግልጽ እንዳደረጉት ሁላ ወንጀለኝነቱን ዝርግፍ አድርገው ወንጀለኛ ነው እንዳሉት ሁላ የራሳቸው ጥፋት ሲኖር ሲስተም ተገንብቷል። ይሄ የዩኬ ሲስተም ዝም ብሎ ዛሬ የሚፈርስ ነገ የሚገነባ ነገር አይደለም። እዚህ ሀገር አንድ ሰው ሲዋሹ እንኳን ብዙ ጊዜ አታይም። ህፃናት እኮ እዚህ ሀገር አይዋሹ፣ ያዩትን ነገር ነው ቀጥታ የሚናገሩት። በዛ መልኩ ነው ስርዓቱ የተገነባ። ሲስተሙ ተገንብቷል። እንግዲህ የህዝብ ተአማኒነትን ወይም ደግሞ ለህዝብ እምነትን ፐብሊክ ትረስት የሚባለውን ነገር መገንባታቸው በጣም እንትን ያደርጋል። የእነሱን ቅድም ወንድማችን ሐዲሽ ቅባቱ ሲገልጸው እንደነበረው ሚዲያ ላይ ወጥቶ አይደለም። የእነሱ ስህተት ሲኖር እንኳን በይፋ ስህተቱን ነቅሰው አውጥተው መርምረው ይሄን ላይ ነው የተሳሳተው። እንግዲህ የወህኒ እስር ቤት አስተዳደሮችና በተደረጉ ቴክኒካል ኢሹዎች መሰረት ወይም በፈጸሙት ግልጽ የሆነ ስህተት ያን ነገር ትክክል አይደለም፣ ስህተቱ ጋር የቱ ጋር ነው ብለው መርምረው ለወደፊቱ እንደዚህ አይነት እስረኞችን ወንጀለኛ የሆኑ እስረኞችን እንዳያመልጡ በስህተት እንዳይለቀቁም የሚያግድ በትክክለኛ ጥፋቱ የት ጋር ነው፣ ስህተቱ የት ጋር ነው፣ ጋፑ የት ጋር ነው የነበረው ብለው መመርመራቸው የሚያሳፍራቸው ነገር አይደለም። እንዲያውም ጠንካራ ጎናቸውን ለይቶ ለህዝብ ያላቸውን ታማኝነት የህግ የበላይነት መረጋገጥ አለበት ብለው እንደሚያምኑ በተጨማሪም ደግሞ ለህዝብ ደህንነት ዋስትና መስጠታቸውን ያሳያል። ስለዚህ ያ ሐዲሽን በስህተት የለቀቀው እኔ ስደተኛውን በስህተት ስለለቀቁት ነው የተቀጣሁት ወይም ኢንቨስቲጌት የተደረግኩት ብሎ ነው ማመን ያለበት እንጂ እኔ ብራውን ነኝ ወይም ደግሞ ሜቢ ጥቁር ከሆነም እኔ ጥቁር ነኝ ብሎ እሪ ማለት ያለበት አይመስለኝም። ጥፋቱን አምነው ተሳስቻለሁ ሲሰራ ወይም ደግሞ ይሄን ነገር አሳስቻለሁ ብሎ ማቅረቡ ትክክል ይሆናል። ስለዚህ መንግስት የራሱን ጥፋት ሲሆንም በግልጽ እንዲያውም ይቅርታ ጠይቀው ለዛውም 202 ፔጅ ያክል ኢንዲፔንደንት በሆነ ሪቪው ተደርጎ ነው የወጣው። ስለዚህ እነዚህ ነገሮችን በሙሉ ሌላ ወንጀሎችን እንዳይስፋፉ ስደተኞችን እና እዚህ ሀገር በሰላማዊ መንገድ የሚኖሩትንም ህጋዊ የሆኑ ዜጎቻቸውንም በወንጀለኞች መካከላቸው ገብተው እንዳይረብሹ ሴፍ እንዲሰማቸው የሚያደርግ እርምጃ ነው የተወሰደው። ስለዚህ የዩኬ ስርዓት ፍጹም የታመነና ጠንካራ መሆኑን ያሳያል። ማህበረሰባችንም በወሬና ባልተረጋገጡ መረጃዎችንም መታወቅ ወይም ደግሞ መረበሽ ሳይኖር ወይም ደግሞ ሶሻል ሚዲያ ላይ በምንሰማው ብቻ ሳይሆን እያንዳንዱን ኦንላይን ላይ ገብታችሁ ኢንተርኔት ላይ የምታገኙትን መረጃዎችን በሙሉ እየጎረጎራችሁ እያነበባችሁ ወንጀለኛ በሚያሳስተው ነገር እንዳትሳሳቱ ጥብቅ መልእክታችን እናስተላልፋለን። መልካም። ይሄ ጉዳይ እንደ አንድ ሰው ጉዳይ ብቻ ሳይሆን በዩኬ ለሚኖሩ ሁሉም ስደተኞች የህግ ማክበርን፣ የሴቶችና ህፃናትን ጥበቃ መረዳት እንዲሁም የራሳቸውና የማህበረሰባቸውን ስም ከማስጠበቅ አኳያ ማህበረሰባችን እንግዲህ ሁልጊዜ ከዛ ሊጀምር ብዬ ነው። በጣም ብዙ የተማሩን ብቻ ሳይሆን እዚህ ዩኬ ላይ በዩኬ ደረጃ የሚያስተምሩ በጣም የተማሩ ወንድሞቻችን አሉ። ማህበረሰባችን እነዚህ ሰዎች ወደፊት መጥተው በእውቀት እንዲመሩ፣ በእውቀት ግንዛቤ እንዲሰጡ፣ ጠበቃው የጥብቅና እንዲሰጥ፣ ዶክተሩ የዶክተርና ነገሮች እንዲሰጥ ያሉትን አመለካከቶች በተለይ ደግሞ አብዛኛው ማህበረሰቡ የተማሩ ሰዎችን ወደፊት እንዲመጡ ማድረግ ከኛ በላይ የሆኑ ሰዎችን በጥብቅና ወላም በሌሎች ፊልዶችም ልጆቻቸውን አስተምረው ወደዚህ ቢያሰማሯቸው ነገ የተሻለ ነገር እናገኛለን። ሀበሻ ጠበቆች እኮ በብዛት የሉም እዚህ ሀገር፣ በጣት የሚቆጥሩ ናቸው። ሀበሻ ዶክተሮች በጣም አሉ፣ ግን ከኮሚኒቲው ጋር አይገናኙም። እነዚህ ነገሮችን በተለይ የኢትዮጵያ ኮሚኒቲም ሆነ ሌሎች ትልቅ ኮሚኒቲዎችን እነዚህ ሰዎች እየጋበዙ ነፃ የምክር አገልግሎት፣ ነፃ የትምህርታዊ ነፃ ስልጠናዎች የሚካሄዱበትን ነገር መጀመር አለብን ብዬ አምናለሁ። የማህበረሰባችን ግንባታና የእኛን ሰብአዊነትን ወይም ደግሞ የእኛን የሀገራችን ስም መገንባት ወይም ደግሞ መጥፋት የሚለውን ግን ያው እኛም የወጣንበት አንዱ ምክንያት እዚህ ዩኬ ላይ የሚኖር ሀበሻ በዚህ መልኩ መወቀስ የለበትም ብለን ነው። ስነልባዊ ጫና እየደረሰብን ከሆነም ይህንን ነገር እንዳይደርስብን ለመከላከል ነው። በተለይ ደግሞ እንደዚህ ናቸው እንደ እንግሊዞች እንዲባል አንፈልግም።
እየኖርንበት ያለውን እኛ ከነሱ ጋር ለ7 ለ8 ለ10 ዓመታት እየኖርን ያለን ሰዎች የእነሱን ስብዕና ጠንቅቀን እናውቀዋለን። ሲያለብሱ፣ ሲያበሉ፣ ሲንከባከቡ ነው እንጂ አሁን እነ ሐድሽና ወይም ደግሞ በፍርድ ቤት ወንጀለኛ ተብለው የተሰየሙ ሰዎች እንደሚሉት አይደለም ማህበረሰቡ። የኛም ማህበረሰብ ልክ እንደ ነጮቹ እኛ እንደምንመሰክርላቸው ልክ እዚህ ሀገር እንደሚኖሩ ሌሎች ዜጎችም ህግና ደንቡን አክብረው ሰብአዊነታችን አክብረው እንደምንኖር ተከባብረን እንደምንኖረው የኢትዮጵያውያንና ኤርትራውያን ደግሞ እስካሁን እንደዛ ነው የቆየ ነው። አንዳንድ ወንጀለኞች መጥተው ወንጀል ፈጽመው ስማችን ሲያጠፉ ግን ያንን ስም ደግመን የምንገነባበት መንገድ ማስተካከል መቻል አለብን። እሱም እርስ በርሳችን መገናኘት፣ ኮሚኒቲዎችን መገንባት፣ የተማሩ ሰዎችን ቅድም እንዳልኩት ወደፊት ማምጣት፣ ልጆቻችን በተለይ ልጆቻችንን ማስተማር ይኖርብናል ብዬ አስባለሁ። ግንባታችንን ደግሞ መገንባት አለብን። የመጨረሻ ራሳችንን ምን ማድረግ አለብን የሚለው እንግዲህ ስደተኛ ነው። የዛሬ 20 ዓመት መጣ፣ የዛሬ 50 ዓመት መጣ፣ የዛሬ 100 ዓመት መጣ፣ ስደተኝነት ስደተኛ ነው። ዜግነት ልንቀይር እንችላለን፣ ወረቀትን ልንይዝ እንችላለን። ግን ደግሞ አመለካከታችን እስካልቀየርን ድረስ ትንሽ በስደተኝነት ዙሪያ ላይ አዲስ ስደተኛ ብቻ ነው ስደተኛ እኔ እኮ የቆየሁት ነኝ ብለን ራሳችንን ኮምፔር ማድረግ አይኖርብንም። ዋናው ልናደርጋቸው የሚገባ ግን የሀገሪቱን ህግ ማክበር አለብን። እንግዲህ አንድ ሰው ዜግነት ሲወስድ ላይፍ ኢን ዘ ዩኬ ቴስት ወይም ደግሞ ላይፍ ኢን ዘ ዩኬ ይማራል። ላይፍ ኢን ዘ ዩኬ በምንማርበት ሰዓት አብዛኞቻችን ሀበሾች ጀስት መልሷን በመንካት ነው ግንባሯን በማለት ነው የምናልፈው እንጂ በትክክል ተረድተን የዚህ ሀገር የትኛው ህግ የትኛው ይፈቀዳል የትኛው አይፈቀድም የሚለውን ነገር አይደለም። ስለዚህ ልክ እንደ ምግብ ልክ እንደ ቤኔፊት እንደምንፈልገው ሁሉ የሀገሪቱን ህግም ማክበር ግዴታ ይኖርብናል። የመጀመሪያው መውጫ መንገዳችን ሰላማችን እሱ ስለሆነ፣ ሁለተኛው ባህላዊና ህጋዊ ወሰኖችን መማር ማለት የኛ አዲስ ነው እየመጣን ያለው ወደዚህ ሀገር። ስለዚህ ቅድም ምን ብለናል? ፈገግ ብለው ነው የሚያስተናግዱት። ሃይ በጣም ከፍቷቸው ውስጣቸው አሮ ግን ደግሞ ፈገግ ብለው ነው የሚያስተናግዱት። ፈገግ ስላለችልኝ ግን ወዳኛለች ማለት አይደለም። ፈገግ ስላለች ግን ፈቅዳልኛለች ማለት አይደለም። ስለዚህ እነዚህ ነገሮችን ባህላችንን የባህል ልዩነት እንዳለ ሁሉ አምኖ ሰዎችን ያለ ፍላጎታቸው ወይም ደግሞ ትንኮሳ የሚመስል ሃይ ቆንጆ የኔ ምናምን እያልን መልከፉ ወይም ደግሞ ውጭ ላይ ተቀምጦ ዝም ብሎ ሰው ሲወጣና ሲወርድ አላስፈላጊ የአይን መገላመጥ ራሱ ትክክል አይመጣም። በመጨረሻ ለመህበማት ለኛ ወገን እርስ በርሳችን መተጋገዝ መቻል አለብን። ለምሳሌ ህፃናት ካሉ፣ ሴቶች ካሉ፣ በዚህ አካባቢ በጎ ፈቃደኞችን ካሉ እነሱን መንከባከብ፣ እነሱን ሌላ ወንጀለኛ መጥቶ እንዲያጠቃቸው ወገንና ክልል ልንሆናቸው ይገባል እንጂ እኛ ስደተኞችን መጥተን እነሱን ማጥቃት የምንችልበትን ነገር አይደለም። ቢሆንስ በጣም ፌር አይደለም። እዚህ ሀገር ስንኖር እንግዲህ ሚስጥር መውጣት እንዳይሆንብኝ እንጂ ስራ ባንሰራ ተንከባክበው የቤት ኪራይ ከፍለው ምግብ ሰጥተው ማለት 400-500 ፓውንድ በኢትዮጵያ ወደ 100 ሺህ ብር አካባቢ ይመስለኛል 100 ሺህ ብር አካባቢ በየወሩ እየሰጡ ለአንድ ግለሰብ እንግዲህ ከ80 ሺህ እስከ 100 ሺህ ፓውንድ ብር እየሰጡ የቤት ኪራይ እየከፈሉ ለቤት ኪራይ 1000፣ 1500፣ 1200 የቤት ኪራይ እየከፈሉ ልጆች ካሉ ለልጆቻችን 100 ፓውንድ እና 200 ፓውንድ በየወሩ እየከፈሉ የጤና እክል ካለብን ተጨማሪ 300፣ 400፣ 500 ፓውንድ እየጨመሩ ፒአይፒ የሚባለውን ቤኔፊት ደግሞ ካለ እንደዛ እየጨመረ በሰላም እያኖሩን እነሱን መተን ወንጀለኞች ሆነን ስደተኛ እነሱን ሲያጠቃ ትክክል አይደለም። እነሱን ማጥቃትም ራሳችን መጎዳትም ስለሌለብን ህጉን አክብረን ህጉን መማር መቻል ይኖርብናል። ስለዚህ በዚህ አጋጣሚ በህግ ክፍል የተማራችሁ ወንድምናቶቻችን ይህን ቪዲዮ እያያችሁት ከሆነ ኑ በጋራ አንድ ትልቅ ድርጅት አቋቁመን ማህበረሰባችንን እናስተምርበት። አዳዲስ ወንጀለኞች ከኛው ኮሚኒቲ እንዳይወጡና ኮሚኒቲያችን ስሙን ማስጠበቅ ስለሚኖርብን ማህበረሰባችን በምንችለው ነገር በማስተማር ህጉንና ልዩነቶቻችንን አውቀን ተከባብረን እንድንኖር የሚያደርግ ስልጠናዎችን ብንሰጥ በጣም ጥሩ ይሆናል ላለው ኮኪ እንደ ኢሚግሬሽን ድጋፍ ሰጪና ምክር አገልግሎት ባለሙያነት አዲስ ደንበኛ ወይም ደግሞ አዲስ ስደተኛ ጋር ስትገናኝ የመጀመሪያ ወይም ወሳኝ ምክርህ ምንድን ነው? እንግዲህ እንደ አድሚን ሳፖርት ሰርቪስ ሰጪነታችን እኛ የምንሰጣቸው ምክሮችን ሁላቸው
ጀነራል የሆኑ ኢንፎርሜሽኖችን ማለት እኛ የምንሰጠው ሰርቪስ ሁሉ ጊዜ ነን ሌጋል አድቫይስ ነው። ህግ ምክራዎችን የማናገለግልበት ግን ደግሞ መሰረታዊ የሆኑ የአድሚን ስራዎችን የምንሰራበት መሰረታዊ የሆኑ ፎርሞችን የምንሞላበት ጥያቄዎቻቸውን፣ ስቴትመንቶቻቸውን ማስተካከል የሚፈልጓቸውን ኢሜሎቻቸውን ከሆም ኦፊስ ከፖሊስ እና ከሁሉም የሚመለከታቸው አካላት የእነሱን ውክልና ወስደን አድሚኒስትሬቲቭ ሰፖርት በምንሰጥበት ሰዓት የመጀመሪያ ምክራችን ህግ አክብሩ ነው። አትዋሹ ነው። ራሳችሁን ሆናችሁ ስጡ ነው። የመጣችሁበትን ቦታ ሁሉም እውነትን ተናገሩ ነው። ልክ አሁን ይህንን እንደመነሻ አድርገን እንኳን ብንወስድ ወንድማችን ሐዱሽ ቅባቱ በስዊድን በኩል መጥቶ ለሆም ኦፊስ ግን የተናገረው በሱዳን በሊቢያ በምናምን ብሎ ነው። እዚህ መጥቶ ለመማር ነው የመጣሁት ከሀገሬ ብሎ ሲያበቃ እዚህ ግን የሚያወራው ሀገሬ መመለስ ስለማልችል ጥገኝነት ይሰጠኝ ነው። ስለዚህ እውነታውን መንገርና ህግን አክብሮ መኖር በጣም መሰረታዊ ነገሮች ናቸው። ምንም አይነት ከፖሊስ ጋር ንክኪ የሌላቸው 20-30 ዓመት የኖሩ ሰዎች አሉ እዚህ ሀገር። የእነሱን ስም ማጥፋት ነው የሚሆነው። ስለዚህ ህግን ማክበር፣ ጠበቆችን መፈለግ፣ ሁልጊዜ እዚህ ሀገር ሲገቡ መጀመሪያ ማድረግ የሚጠበቅባቸውን ህግ ካከበሩ በኋላ የህግ አማካሪ መፈለግ ነው። እኛም በአድሚን ሰፖርት ሰርቪሳችን በጣም ከብዙ ጠበቆች ጋር እናገናኛቸዋለን። እነሱን ውክልና የሚወስድላቸውና ህጋዊ ምክር አገልግሎት የሚሰጣቸውን ሰዎች እናዘጋጅላቸዋለን። ባህልንና የሀገር ቤት ሁኔታን አለመቀላቀል እንዲማሩ አገር ቤት ሀይ ተብሎ አቅፎ ሰላም ማለት አለ በጣም ደስ ይላል። ግን ደግሞ እዚህ ሀገር ውስጥ እንደተማድረግ አይቻልም። የሆነ ነገር እንትን ብሎ ከነሰይድ ግን ደግሞ መመታት ምናምን የለም። እዚህ ሀገር ተሰባስቦ በግሩፕ ጸብ መቅረት መቻል አለበት። የህግ ምክርን እንዲጠይቁም ሌሎች ጠበቆችን እያገናኘን ሰው ከወንጀል ነፃ ሆኖ በሰላማዊ መንገድ እና በሚተፈቀደለትን ልክ አገልግሎት አግኝቶ እንዲሄድ እየረዳ ነው የምንገኘው። በጣም እናመሰግናለን። ጥሩ ቆይታ ነበረን። የተከታተላችሁ ያላችሁት ለንደን ኤፍኤም 102.1 ነው። አብራችሁን ስለነበራችሁ እናመሰግናለን። ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ሰላም